የግብ ክልል መጋበዛቸው ውጤቱን ተመልክተናል። ምክንያቱም ሚገርም ኳስ አስደናቂ ጎል ዳዊት ካሳ ለኢትዮጵያ ብሔራዊ ቡድን ሁለተኛ ጎል አስቆጠረ። እንዴት አይነት አስደናቂ ጎል ነው! እያነሳን ነበረ ሶል ተጫዋቾችን ወደ ራሳቸው የግብ ክልል የሚጋብዙበት አንደኛው ምክንያት ከደቡብ ሱዳን የግብ ክልል አካባቢ ስፔስ ያገኛሉ። ለዛ ነው እንዴት አይነት አስደናቂ ጎል ነው ዳዊት ካሳ ያስቆጠረው። ከ10 ግብ ጠባቂ ልንል አንችልም። ግብ ጠባቂው ዳንኤል ሲምባ ላይ በፍጹም ልንፈርድ አይገባም። የሚገርም ጎል ነው። ቅርቡ ቋሚ ላይ ዳዊት ካሳ ያስቆጠረው ሶስተኛ የዚህ ውድድር ጎሉን አስቆጥሯል። ክንፍ ከሌለው የትኛውም ግብ ጠባቂ ይሄን ኳስ ሊያድን አይችልም። ዘላለም በጣም የሚያስደንቅ ጎል ነው ያስቆጠረው። የኳሱ ፍጥነት ምናልባት መለኪያ ቢኖረው በሰዓት ምን ያህል እንደሚወነጨፍ ብናውቀው ሁሉ የሚያጓጓ ነው። እንደ ጥይት የተተኮሰ በጣም ፈጣን ኳስ ነው። ንክኪው የተመጠነ ነው። ሁለት ንክኪ ብቻ ነው ይሄን ጎል ለማስቆጠር የፈጀበት። እንደምታየው ግብ ጠባቂው ከረጅም ርቀት ከኋላ አሻማ። ምክንያቱም የደቡብ ሱዳን ተጫዋቾች በሃይላይት